ካንተ ውጭ ወንድ አላውቅም። ድንግልናዬን የወሰድከው አንተ ነህ። እውነት አንቺ በጣም ይሽከባል። እናንተ ሴቶች እንካ ብላችሁ ሰጡና ወሰድክብን ብላችሁ እሪ የምትሉት ነገር አለ። እየቀለድክ ነው እንዴ? ካንተ በማርገዝ የተነሳ እኮ ነው ትምህርቴን እዚህ ድሮ ሞልቼ እንድታኖረኝ የመጣሁት። ምኑ አፈጣጣ ነች? እና እዛ የጫንሽበት ሄደሽ አውርጃ። እዚህ ጫኝም አውራጅም የለም። ደግሞ ከአንቺ ብሶ ትያለሽ እንዴ? እና እያለቀስኩ እንድለምን ነበር የፈለግከው? ወደ ሳይሆን በግድ ታኖረኛለህ። ማርገዜ ካንተ መሆኑን አለመሆኑን ለማወቅ ከፈለክ የፈለክበት ቦታ ወስደህ ማስመርመር ትችላለህ። አሁን ግን ቀኔ ስለደረሰ እስከ ወልድ ድረስ ብቻ ነው አንተ የምትቆየው። ከዛ እወጣለሁ። ጭራሽ እንዳታስቡ። እዚህ ቤት መግባትም መውጣትም የለም። ኦኬ ገባኝ። ለካ ገንዘብ አግኝቷል ብለውሽ ነው ልካውሽ የመጣሽው። ቤት ገብተሽ ልትታረሺ እንዳታስቡ፣ ጭራሽ እንዳታስቡ። ስሚ አሁን በጥፊ እብድም ጅልም ሳላርሽ ከዚህ ጋር ይጂ ሞከረኛ። ወንድ ነህ ወንድ። አይ አሁን ገባኝ እኮ አንቺ ለልዩ ተልኮ እንደመጣሽ ታስታውቂያለሽ። እኔ ምን አለፋለፈኝ ካንቺ ጋር ሲደክምሽ ትሄጂ የለ እዚህ ቤት ገብተሽ ልትታረሺ። ቆይ ማነው ገንዘብ እንዳገኘን እየዞረ የተናገረ እንዴ? ማን የተናገረው? እቺ ገንዘብ አገኘን ብለው እርጉዝ ይልኩብኛል። ሊያውም እርጉዝ ሌባ ደግሞ እኮ ድፍረቷ። እኔ ለራሷ ጭራሽ መልኳ ጠፍቶብኛል። ከአንተ ላይ ያረገዝኩት ትልኛለች እንዴ? ቆይ ስመጣን ሲነበረች እንዴ? ኧረ ነገሯት። እኔ ሙዴ ከባድ ነው። አንቺ እንዴ ሰባብሮች ነው የመጣሽ አንቺ። እኔ በያዩልሽ በእጄ ሰበብ እንዳትሆኝ በቃ ውጪ። ሰው እንዴት ልጅን ያክል ነገር ሰው ላይ ያላክካል? ልብ አድርጉልኝ።